ሰላም እንዴት ናችሁ? አብሮድ ስቴሽኖች ነን። በዛሬ ቪዲዮአችን በኳታር ውስጥ ስለወጣው የስኮላርሺፕ ፕሮግራሞች የምናይ ይሆናል። አብራችሁን ቆዩ። የኳታር ዩኒቨርሲቲ ለ2026 ትምህርት ዘመን ለኢትዮጵያውያን ተማሪዎች እና ለዓለም አቀፍ ተማሪዎች ሙሉ የገንዘብ ድጋፍ ያለው ስኮላርሺፕ አውጥታለች። እነዚህ ስኮላርሺፖች ለማስተርስ፣ ለፒኤችዲ መማር ለሚፈልጉት ያወጣችው ፕሮግራም ሲሆን ተማሪዎች በተለያየ ኮሌጆች ውስጥ ወይም ዩኒቨርሲቲዎች ውስጥ የትምህርት ዘርፎችን መርጦ አፕላይ ማድረግ ይችላል ማለት ነው። ከነሱም መካከል በኮሌጅ ኦፍ አርት ኤንድ ሳይንስ የወጣው ፕሮግራሞች ለፒኤችዲ ኢን ባዮሎጂካል ኤንድ ኤንቫይሮንመንታል ሳይንስ፣ ፒኤችዲ ኢን ጎልፍ ስታዲስ፣ ማስተርስ ኦፍ Arts and Arabic Literature and Language, Master of Science in Applied Statistics, Master of Science in Environmental Science, Master of Science in Material Science and Technology እንደዚህ የመሳሰሉት በኮሌጅ ኦፍ አርት እና ሳይንስ የወጡ ናቸው። በኮሌጅ ኦፍ ቢዝነስ ኤንድ ኢኮኖሚክስ ደግሞ የወጡት ለፒኤችዲ ኢን ቢዝነስ አድሚኒስትሬሽን፣ ማስተርስ ኦፍ አካውንቲንግ፣ ማስተርስ ኦፍ ቢዝነስ አድሚኒስትሬሽን፣ ማስተርስ ኦፍ ሳይንስ ኢን ማርኬቲንግ። እነዚህ ደግሞ በኮሌጅ ኦፍ ቢዝነስ ኤንድ ኢኮኖሚክስ የወጡ ፕሮግራሞች ናቸው። በኢንጂነሪንግ ኮሌጅ የወጡ አሉ። እነሱም በፒኤችዲ ኢን አርኪቴክቸር፣ ኢን ኬሚካል ኢንጂነሪንግ፣ ሲቪል ኢንጂነሪንግ፣ ኮምፒውተር ሳይንስ፣ በኮምፒውተር ኢንጂነሪንግ፣ በኤሌክትሪካል ኢንጂነሪንግ። እነዚህ በማስተርስ እና በፒኤችዲ የወጡ ፕሮግራሞች ናቸው። በኮሌጅ ኦፍ ኢንጂነሪንግ ማለት ነው። በሎው ወይም ደግሞ በኮሌጅ ኦፍ ሎው የወጡት ደግሞ ማስተርስ ኦፍ ሎው ኢን ፐብሊክ ሎው፣ ማስተርስ ኦፍ ሎው ኢን ፕራይቬት ሎው፣ ግራጁዌት ሰርቲፊኬት ኢን ሌጋል ስታዲስ። እነዚህ በሎው ኮሌጅ የወጡ ፕሮግራሞች ናቸው። በተጨማሪም በኮሌጅ ኦፍ ሜዲሲን፣ በኮሌጅ ኦፍ ፋርማሲ፣ በኮሌጅ ኦፍ ሸሪዓ ኤንድ ኢስላሚክ ስታዲስ የተለያዩ ፕሮግራሞች ወጥተዋል። በተጨማሪም ኮሌጅ ኦፍ ሄልዝ ሳይንስ ላይም በፒኤችዲ ኢን ባዮሜዲካል ሳይንስ፣ በማስተርስ ፐብሊክ ሄልዝ፣ በማስተርስ እንደገና ሳይንስ ኢን ባዮሜዲካል ሳይንስ፣ ማስተርስ ኢን ጄኔቲክ ካውንስሊንግ። እነዚህ የተለያዩ ደግሞ በኮሌጅ ኦፍ ሄልዝ የወጡ ናቸው ማለት ነው። አሁን ደግሞ ስለ ስኮላርሽፕ ጥቅሞች ስናይ የኳታር ዩኒቨርሲቲዎች ግራጁዌሽን እስከምታደርጉ ስኮላርሽፑ ሙሉ በሙሉ የትምህርት ክፍያችሁን ተሸፍኖላችሁ የምትማሩት ይሆናል ማለት ነው። እንዲሁም በተጨማሪ የወርሃዊ የኑሮ አበል ይሰጣችኋል። ተማሪዎች ነፃ የመኖሪያ ቤት ድጋፍ ያገኛሉ። የጤና ኢንሹራንስ ተካቷል። የመኖሪያ ፍቃድ ድጋፍም ይሰጣቸዋል። በተጨማሪ ለፒኤችዲ ተማሪዎች ለሆኑት የሪሰርች ፋንዲንግ የሚሰጣቸው ይሆናል ማለት ነው። ቀጥሎ ኤሊጂቢሊቲ ማን ነው ማመልከት የሚችለው የሚለው ስናይ ከሁሉም ሀገሮች የመጡ ዓለም አቀፍ ተማሪዎች ማመልከት ይችላሉ፣ ኢትዮጵያውያን ጨምሮ ማለት ነው። ትምህርቱ አፕላይ ስናደርግ ከሚያስፈልጉን ነገሮች ለማስተር ተማሪዎች የባችለር ዲግሪ ሊኖራቸው ይገባል። ፒኤችዲ ለሚማሩት ደግሞ የማስተርስ ዲግሪ ሊኖራቸው ይገባል ማለት ነው። እንዲሁም ለሁሉም ለሚያመለክቱ የጂፒኤ መስፈርቶች ማሟላት አለባቸው እና ሁሉም አፕላይ የሚያደርግ ሰው የአካዳሚካል ትራንስክሪፕቶች እና የምስክር ወረቀቶች ማዘጋጀት ወይም ማቅረብ መቻል አለበት። እንዲሁም በተጨማሪ ሪኮሜንዴሽን ሌተርን ሳሚት ማድረግ ያስፈልገናል ማለት ነው። እንዲሁም አስፈላጊ የሆነው ሲገኝ የእንግሊዝኛ ፕሮፊሽንሲ ማቅረብ ይኖርብናል ማለት ነው እና ለፒኤችዲ ተማሪዎች ደግሞ የሪሰርች ፕሮፖዛል ማቅረብ ያስፈልጋቸዋል። በተጨማሪ የአፕሊኬሽን ፕሮሰሱ ስናይ ደግሞ አፕሊኬሽኑ በኦንላይን የሚደረግ ሲሆን ኳታር ዩኒቨርሲቲ ኦፊሻል ሊንካቸው ላይ አፕላይ ማድረግ እንችላለን ማለት ነው። ይህ አፕላይ ለማድረግ ደግሞ ስቱደንት አካውንት ፈጥርና ሊንካቸው ላይ ሄደን የምንፈልገው ፕሮግራም መርጠን ዶክሜንታችን በደንብ አዘጋጅተን አፕሊኬሽኑ ሳሚት ማድረግ ያስፈልገናል ማለት ነው። አፕሊኬሽኑ ኦልሬዲ የተከፈተ ሲሆን በዲሰምበር 2025 ተከፍቷል። ለመዘጋት የቀረው ደግሞ ትንሽ ጊዜ ሲሆን በፌብሩዋሪ 2026 ይዘጋል። ዶክሜንት ሳሚት መደረግ ያለባቸው ደግሞ በሜይ 2026 ነው። ሪዛልትም አናውንስ የሚደረግበት ደግሞ በጁን 2026 ነው። አክሰፕት የተደረገ ሰው ደግሞ ክላስ የሚጀምርበት ኦገስት 2026 ይሆናል ማለት ነው። ዴድላይናቸው እንደ
ሳብጀክቶቹም የተለያየ ቢሆኑም ለየት ያሉ ሊኖርም ስለሚችል ግን በተቻለን መጠን ፈጥነን አፕላይ ማድረጋችን አንርሳ። ምክንያቱም ለአንዳንዱ ፊልዶችም የቀራቸው ጊዜ በጣም አጭር ስለሆነ በተጨማሪም ለኢትዮጵያውያን ተማሪዎች ይህን የነፃ ትምህርት እድል በውጭ ሀገር ሄዶ ከሙሉ የገንዘብ ድጋፍ ጋር ለመማር ለሚፈልጉት ጥሩ አጋጣሚ ስለሆነ በደንብ ተዘጋጅተን ጊዜ ሳንወስድ አፕላይ ማድረጋችን አንርሳ እላለሁ። መልካም እድል። ለዛሬ የነበረን ቪዲዮአችን ይሄን ይመስል ነበር። ኦፊሻል ሊንኩ በዲስክሪፕሽን ላይ እናስቀምጥላችኋለን። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩ።